አድዋን እንዳናከብር በፖሊስ ተባረናል። ይህ የአምና የአድዋ ማስታወሻችን ነበር። ታዲያ በዚህ ዓመት አድዋ ምን ሊፈጠር ይችላል? በዚህ ቪዲዮ ከእናንተ ጋር ሆነን አድዋ ላይ ምን እንደሚገጥመን አብረን እናያለን። ብዙዎች በጋራ የሚያከብሩት በዓል ነበር። አሁን ግን ለጥቂቶች ብቻ የተፈቀደ በዓል እየሆነ ነው። ታዲያ በዚህ በዓል ላይ እኛ እንሳተፋለን ወይስ አንሳተፍም? በዚህ ቪዲዮ መጨረሻ ታዩታላችሁ። በቅድሚያ ግን አድዋ ሙዚየም መሄድ ይኖርብናል። ሰው ጋይስ አሁን እንግዲህ ነግቷል። ስለዚህ ወደ አድዋ እንሄዳለን። ያለውን ፕሮሰስ እንዳለ እናሳያችኋለን። ሌትስ ጎ። ስታዲየም ላይ ደርሰናል። ኦልሞስት መስቀል አደባባይ ነው ያለነው። መጀመሪያ ፕሮግራም ይከበራል ብለን ያሰብነው እዛ ነበር፣ ግን መስቀል አደባባይ ምንም አይነት ፕሮግራም የለም። አሁን ኔክስት ታይም ልንሄድ የምንችለው የት ነው? ጊዮርጊስ አድዋ ሙዚየም ልንሄድ እንችላለን። እዛ የሆነ ነገር ይኖራል ብዬ አስባለሁ። እዚህ ፕሮግራም ከሌለ አንድ ቦታ መኖሩ ግድ ነው። ጋይስ ይኸውላችሁ ከተማ ውስጥ እየተሰራ ያለው ቢልዲንግ እናቴ ትሙት 1-2 ዓመት ዞር ብላችሁ ከመጣችሁ አታውቋትም። አዲስ አበባ አትባንኗትም ነው የምላችሁ። ውጭ ያላችሁ በቃ ቀኑ ነው የምለው፣ ሌላ ምንም ቃል የለኝም። ትንሽ ነው የቀረን፣ አንድ ኪሎ ሜትር አካባቢ ምናምን ነው የቀረን ከስታዲየም ጀምረን። ልክ እንደ አባቶቻችን ጀግንነቱን ፊሊንጉን ለማግኘት ከፒያሳ ድረስ በእግር እየሄድን እርግጠኛ ነኝ አሪፍ ነገር እንደሚገጥመን ተስፋ አደርጋለሁ። ከዚ ረጅም ርቀት ነው እየሄድን ያለ ነው። ደስ ይላል። በቃ ሞመንቱን ማሳለፍ ምናምን ደስ ይላል፣ ግን አድካሚ ነው። የፒያሳ ነገር አድካሚ ነው። አድዋ ገብተን ያለውን ነገር እንዳለ አሾፋችኋለሁ። እንደምትወዱት ተስፋ አደርጋለሁ። ጋይስ እንግዲህ ይመቻችሁ። የማያረጁ ውበት፣ የማያልቅ ቁንጅና፣ የማይደርቅ የማይነት ለዘመን የጸና ከጥንት ከጽንሰ አዳም ላባችን ሌላ ነው። በቃ ሰው ድባቡ ቆንጆ ነው። ሰው እንግዲህ ተዘጋጅቶ ሁሉንም ነገር ፎ አድርጎ ምናምን ወደ አድዋ እየሄደ ነው። እንግዲህ ዋናው ጋር ደርሰናል። ከአራብሳ ድረስ እዚህ ድረስ የመጣንበት ስፓት ይሄኛው ነው። በጣም እንደሚያምር እርግጠኛ ነው። በመጨረሻም ስንጠብቀው የነበረና ዋናው ክብረ በዓል ይደረግበታል ብለን ያሰብነው ፒያሳ የሚገኘው የአድዋ ሙዚየም ላይ ደርሰናል። ታዲያ በዚህ ፕሮግራም ላይ እንሳተፋለን ወይንስ አንሳተፍም? ገባክ እንዴ? ቃል ከፈለክ የዛሬ ሳምንት አድርገው። ያንተ ወንድነትና የኔ ሴትነት የሚለየው እዚህ እንዳሻ በተፈራገጥክበት የሚኒሊክ እልፍኝ ሳይሆን እዚያው ጦርነት ነው። ሂድ፣ መንገዱን ጨርቅ ያርግልን። እግሩን ለጠጠር ደረቱን ለጦር አስጥቶ እሱ ወድቆ ሀገሩን የማያቆም እዚህ ያለ እንዳይመስል። ውስጥናን እንግዲህ ገብተናል። በጣም ነው የሚያምረው። ህዝቡ ሌላ ነው። አሪፍ ነገር እንደሚኖር ተስፋ አደርጋለሁ። ቢካዝ የመጀመሪያ ጊዜ ነው አድዋ 00 ስገባ። በጣም ኤክሳይትድ ነኝ ብዙ ነገር ለማየት ይመቻል። የነው እንግዲህ የመጀመሪያዋ ፀሐይ የምትባለዋ የመጀመሪያዋ ኢትዮጵያ ውስጥ የተሰራችው ፕሌን ናት ማለት ነው። የማያልቅ ቁንጅና፣ የማይደርቅ የማይነት ለዘመን የጸና ከጥንት ከጽንሰ አዳም ገና ከፍጥረት የፈሰሰ ውሃ ፈልቆ ከገነት። ምን እንደምላችሁ አላውቅም። ማርያምን በኢየሱስ ክርስቶስ ልጅቷ ትንሽ ነው የሆነችው። ታይኒ ፐርሰን ናት እዚህ ጋር ስትታይ። ይሄ እንግዲህ በጥንት ጊዜ የሚጠቀሙበት ጎራዴ ነው። ይሄ ጦራቸው ነው። በጌታ በኢየሱስ መምጣት አለባችሁ። ማርያምን እዚህ መምጣት አለባችሁ። ዛሬ አበደ ነው አልዋሻችሁ። በጣም የሚገርም ነው። ይህ ደግሞ የውጫሌ ውል ይላል። ውል እንግዲህ ያው ጦርነቱ እንዲነሳ ያደረገው አንደኛ ውል ነው። በሚገርም ሁኔታ ይህንን ውል አንብበናል። ዞር እያለን አንዳንድ ነገሮች እያየን እንገኛለን። በድሮ ጊዜ የሚጠቀሙት ዌፐን ነው። በዚህ ነው እንግዲህ ተዋግተው ሀገር ያስመለሱት። አፋር ጊሌ የሚመሳሰሉ ነገሮች አሉ። ጋይስ እንግዲህ ኔክስቲንግ ያለን ምስል ይሄ ነው። ምስሉ በጣም ያምራል። እዛ ጋር አፄ ምኒልክ ይታዩናል። ከዛ ሌላው እንግዲህ የውሉ ሞመንት ላይ ያለው ነው። ይሄ ፐርፌክት እግዚአብሔር በጣም ነው የሚያምረው። አይ ቲንክ ይሄኛው የአግሪመንቱ እንትን ይመስለኛል። የአግሪመንቱ ስዕል ይመስለኛል። በጌታ ስም እንዴት እንደማለ በጣም ነው የሚያምረው። ሚካኤል ነው በጣም ነው የሚያምረው። ቆንጆ ምስል ነው እንደምታዩት። እንግዲህ ጽድት ያለ ምስል I loved it man።
እዚህ ጋር ደግሞ from victory to peace the treat of አዲስ አበባ ይላል። በጣም ብዙ ጸዴ ነገሮች አሉት ጋይስ፣ በጣም ትወዱታላችሁ። you have to be here መምጣት አለባችሁ። በቃ እሱን ነው ልላችሁ የምችለው ነገር፣ መምጣት አለባችሁ። you have to be here እዚህ ጋር እንግዲህ ውጭ ሀገር ያላችሁ ነው የሚመስለው። ማርያምን በጣም ነው የሚያምረው። እዚህ ጋር አንድ ነገር አይቻለሁ፣ እሱን ላሳያችሁ ነው። አመጣጤ አላቅም፣ መድኃኒዓለምን ይሄ ምን እንደሆነ አላቅም። እሺ ይሄ መሶብ ነው። መሶብ እንኳን እናውቃለን። የተለያዩ አገልግሎቶች የዋሉ ቁናና ሰፌድ ናቸው። በእንጨት ነገር ሆኖ ቁናና ሰፌድ አላቸው። ጌታ ኢየሱስ። አሁን በጣም የሚያምር ነገር ላሳያችሁ ነው እግዚአብሔርን። እነዚህ እንግዲህ ሁሉም ሰው ቤት ውስጥ አሉ ብዬ አስባለሁ። በጣም ነው የሚያምረው። ይሄን ለማየት ነው እስካሁን የጠበቅነው። አድዋ ዘመን ጊዜ አገልግሎት ላይ የዋሉ የሙዚቃ መሳሪያዎች ናቸው። በጣም ነው የሚያምረው። ክራር ይታየኛል እዛ ጋር። ከዛ በኋላ አይ ቲንክ አላውቀውም ይሄን ነገር ጉሙዞች ምናምን ሲነፉ ታውቃለሁ። ይሄም እንዳለ ጉሙዞች ጋር ነው ሲነፋ ማለት ነው። ይሄም እንደሆነም አላውቅም። ይሄ ከበሮ ነው፣ ሊትራሊ ከበሮ ነው። አሁን ደግሞ ብዙዎች ማየት የሚጓጉለትን አንድ ነገር ላሳያችሁ ነው። ትወዱታላችሁ ብዬ አስባለሁ። ይህ ፓርት እኔም በቦታው ስደርስ አስገርሞኝና አስደንቆኝ ነበር። ምክንያቱም ብዙዎች በአድዋ ጊዜ የተዋጉበትን ይህንን የመሰለ ላንድስኬፕ በአሸዋ ላይ ጽድት ተደርጎ የተሰራ ሲሆን እንዴት አድርገው እንደተዋጉ፣ እንዴት አድርገው ራሳቸውን እንደተከላከሉ፣ እንዲሁም ደግሞ የውሃና የተለያዩ የምግብ ቦታዎችን ሲዘጉና ጣሊያንም በእጃቸው ላይ ሲጥሉ የሚያሳይ የተለያየ የላንድስኬፕ ፕላን እንደዚህ በአሸዋ ላይ ተሰርቶ አየው። እኔም በቦታው ስደርስ በጣም ገርሞኝ ነበር። አሪፍ መድፍ አይቻሉ። እሱም መድፍ አሳያቸዋል። ኢትዮጵያ ከሰራቻቸው የድል ታሪኮች መካከል ይህ ታንክ በኢትዮጵያ እጅ ተማርኮ ከጣሊያን ተነጥቆ ወደኛ ሀገር የመጣ ታንክ ነው። ኦኬ ፓዙ ነው። ኦኬ አዲስ አበባ ሌላ በደ ነገር እናሳያችሁ። ይህ እንግዲህ በጣም የሚያምር ቅርጻ ቅርጽ ነው። በጣም ነው የሚያምረው። እግዚአብሔር በስማ ዮዲስ ፈረሱ ቆሞስ አይደል ቀናኝ ሳለልወ አፋቴ ወኔውን ተቆሰው ምኒልክ ሚካኤል አይታችኋል? አያምርም? ጌታ ኢየሱስ በጣም ነው የሚያምር። ቤቱ ራሱ በጣም ጽድት ያለ ነው እንደምታዩት። አይ ቲንክ ከድንጋይ ይመስለኛል፣ ቅርጻ ቅርጽ መስሪያ ማቴሪያል ይመስለኛል የተሰራው። በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደሚያምር ሚካኤል፣ እንዴት እንደሚያምር ማርያምን፣ እንዴት እንደሚያምር እንዴት ልንገራችሁ። በጣም ነው የሚያምር ሚካኤልን፣ በጣም ነው የሚያምር። ኢትስ አሜዚንግ። ሌላ መታየት ያለበት ነገር ይሄ የሚለበስ ይመስለኛል። በዛ ታይም ላይ የተዋጉበት ማቴሪያል ይመስለኛል። በጣም ነው የሚያምረው። ኢትስ አሜዚንግ። በአድዋ ዘመቻ ወቅት የተነሱ ፎቶዎች በጥቂቱ ይላል። ዋው በጣም የሚያምር ፎቶ ነው። ይህንን ማየት አለባችሁ። ይህንን ማየት አለባችሁ። በጣም ነው የሚያምር። እዛ ጋር የማውቀው የኔ ዘመድ ባልቻ አባ ነብሰው ንጉሥ ተክለ ሃይማኖት የጥቁር ሕዝብ ድል፣ ነፃነት፣ ኩራት፣ አንድነት፣ ስማ፣ መስዋዕትነት፣ ጦርነት፣ ተራራ፣ ጀብዱ፣ ድል አንተ እንዴት ደስ እንደሚል ማርያም። ይህን እያያችሁ ይሄ እንዴት እንደሚያምር ጽሁፉን እዚህ ጋር ቆማችሁ ስታዩት እንዴት እንደሚያምር ምስሎች ናቸው። በጣም ነው የሚያምረው። ይሄንን ይሁት። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። ፎቶዎች አሉ። ፎቶዎቹን ላሳያችሁን አሉት። አፄ ምኒልክ ናቸው። ገና ከፍጥረት የፈሰሰ ውሃ ፈልቆ ከገነት በጣም ነው ግርማ ሞገስ የአገር ጸጋ የአገር ልብስ ግርማ ሞገስ። The next part was so amazing። ይሄኛው ነው ቀጣዩ ፓርት። ሐውልቶቹን እንግዲህ ለመጀመሪያ ጊዜ ሳያቸው ነው። ቅድም እንግዲህ ማንገባ መስሎኝ እየደበረኝ ነበረ፣ ግን አሁን ገብተን ስላየሁት በጣም ደስ ብሎኛል። ብቻ አሪፍ ሞመንት እያሳለፍን ነው። የሚገርም ነው። ቆንጆ ነው። that's my dream። እግዚአብሔር ነው የምላቸው። ይህን ማየት ለእኔ ድሪም ነው። እንዳለ እዚህ ጋር የምታዩት ሐውልቶቹን ነው፣ ቅርጻ ቅርጾቹን ነው። በጣም ነው የሚያምሩ። በጣም ቆንጆ ናቸው። በጣም ኤክሳይትድ የሆንኩበት ስፓት ላይ ልመጣ ነው። አዲስ አበባ ከዚያውም በጣም ነው የምትታየው። ይሄ ማየት አለባችሁ ማለት ያያችሁ። እዚህ ጋር ደግሞ ምኒልክና ጣይቱ አሉ። በጣም ነው የሚያምረው። በጌታ በኢየሱስ እያየ ነው የኔ ጌታ በኢየሱስ ክርስቶስ ስም እንዴት እንደሚያምር እመቤቴ። ይሄ እንዳለ የምታዩት ውሃ ነው። በጌታ ስም ማርያምን ውጭ ያላችሁ ነው ይመስለው። እመቤቴ እንዴት ደስ እንደሚል
ከጽንሰ አዳም ገና ከፍጥረት የፈሰሰ ውሃ ፈልቆ ሪል በዚህ ታይም ያሉ ነው ይመስሉት። ሪል አሁን ያሉ ነው ይመስሉት። አስዌርቱ ጋር እውነት ለመናገር በዓሉ ቀርቶ ትንሽ ቢያስከፋንም ግን ይህን ነገር በማየታችን በጣም ደስ ብሎናል። ሁሌም ደግሞ ሊቆይ የሚችለው ይሄኛው ነው ብዬ አምናለሁ። አሁን ሀሳቤን አስተካክያለሁ፣ ሀሳቤን አድሻለሁ። ያያችሁ አሁን የኢትዮጵያ ውስጥ ነው ቢባል ማን ያምናል? ሚካኤልን ማርያምን ኢትዮጵያ ውስጥ አይመስልም ማለሻቸው። በጣም ነው የሚያምረው፣ ቆንጆ ነው። አሁን አይ ፊል ላይክ የሆነ ማርያምን ጀርመን ምናምን ያለው እየመሰለኝ ነው። የሆነ ኤፊጂ ምናምን እያስቀናሁት እየመሰለኝ ነው። ብቻ ወድጄዋለሁ። ሁሉንም ነገር እንደተጋበዛችሁ እንዳያችሁ ተስፋ አደርጋለሁ። እንደወደዳችሁ ተስፋ አደርጋለሁ። ይመቻችሁ። እኔ ደግሞ ከዚህ ቆይቼ ትንሽ ራሴን አዳምጬና አጣጥሜ እመለሳለሁ። ቢግ ኒውስ። እሺ ሲኒማ ተጋብዘናል። እንግዲህ ፊልም ተጋብዘናል። ሲኒማ ኑ ተብለናል። እንግዲህ አድዋ ሲኒማ ገብተን ፊልም አይተን እንወጣለን ማለት ነው። ጋይስ የፈለጋችሁትን ያህል እዚህ መቀመጥና መዋል ትችላላችሁ። አይ ቲንክ አድዋን በዚህኛው ቪው አይታችሁ ታውቃላችሁ ብዬ አላስብም። አይ ፊል ላይክ የሆነ አረብ ሀገር ምናምን የሆነ እንግሊዝ ምናምን የሄድኩ ነው የሚመስለው። በጣም የወደድኩት ስክሪን ነው። ከነ ከለር ኮምቢኔሽኑ ምናምን ኳሊቲ ጭምር በጣም ያበደ ነው። አረ በጣም ደስ ይላል። ስለ በመጀመሪያ ይህ ነገር እንደ አስቦት ምንም የሚታሰብ አይነት አይመስልም። በቃ አድዋ ሲመጣ በቃ ዝም ብሎ መዞር ምናምን ነገር ነው። ግን ይሄኛው መሰራቱ ለልጆቹም አንደኛ ጥቅም አለው፣ ሁለተኛ ደግሞ ሀገራችንን በዛን ጊዜ አባቶቻችን ደማቸውን አጥንታቸውን አውስሰው እንዴት እንደሰሩልን እንዴት እንዳቆዩልን ማለት ነው። እኔ ደግሞ አንድ የምሰራው ስራ በሳይንስና ቴክኖሎጂ ሀገሬን ወክዬ ወላደር በጣም ደስ የሚል። እሺ አመሰግናለሁ። አሪፍ ጭንቅላት ስልኬ ነው ያለው። ቴክኖሎጂ የምትወዱ ሰዎች ሁላችሁም ሰፖርት አድርጓት። ምርጥ ልጅ ነው ነው ቻናሉ እንግዲህ ተስማምቻለሁ። በቃ እንደዚህ ሲቀመጡ አሪፍ ነው። ለልጅ ለትውልድ መቆየት የሚችለው እንደዚህ አይነት ነገሮች ናቸው። ጋይስ እንግዲህ ደግሞ ትልቁ አሬናው ነው አድዋ። ትልቁ አሬናው ነው። ላስት ታይም ከዚህ በፊት የምታስታውሱ ከሆነ የኔ ህይወት ውስጥ ካላችሁ እዚህ ጋር ዱቅ ብዬ ሽልማቴን ተሸልሜ ነበረ። እዛ ጋር የዜድቲ ትልቅ ፕሮግራም ነበረ። ሰላም ተስፋዬ ያበደ የስልክ ሽልማት ሰጥታኝ ነበረ። ያንን ላይፍ እንመልሷለን ብዬ አስባለሁ። በጣም ያበደ ነው። ዛሬ አድዋ ያልመጣችሁ ሰዎች በጣም ታሳዝናላችሁ። አት ዘ ኤንድ ኦፍ ዘ ዴይ እኛም ብዙ የከፉ ነገሮች ቢኖሩ ግን በጣም ደስ ብሎናል እውነት ለመናገር። ጋይስ እንግዲህ እናንተም ለሌላ ጊዜ መታችሁ ፏፈሽ እንደምትሉ ተስፋ አደርጋለሁ፣ እንደምትወዱት ተስፋ አደርጋለሁ። ይሄ ቪዲዮ እንግዲህ አሪፍ ከሆነ በቀጣይ ያበዱ ቪዲዮዎች ነው የምለቅላችሁ። ይሄን ቪዲዮ ስጨርሱ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።